አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ዛሬ ሽሽበራ የሚባል ሾርባ ልሰራ ነው የመጣሁት። እንግዲህ ቲማቲም አዘጋጅቻለሁ። ሽንኩርቱን ያው እያበሰልኩ ነው በግማሽ የቀረስኩትኝ። ያው ባህራት እዚህ አለኝ ነሻ ያስፈልገኛል። ኩዝበራውንና ደግሞ ቲማቲም ነው ባህራት እያወጣጣሁኝ ነው። እዚህ ጋር ሽንኩርቱኝን እያበሰልኩ እገኛለሁኝ። ያው ሾርባ አለ አይደል ኮራው ያ ካላችሁ ተጠቀሙ፣ ካላችሁ ችግር የለውም። ቀጥታ ሽንኩርቱ ስለበሰለልኝ ቲማቲሙን ነው የምጨምረው ማለት ነው። ሽንኩርቱን እኔ ስላበሰልኩ ነው ቀደም ብዬ፣ ከዛም ሳልሳ ጨምራለሁ ማለት ነው። ሽንኩርቱንና እንትኑን ስላበሰልኩ ሳልሳ በትንሹ ሳላበዛ ከቲማቲሙ ጋር እንደዚህ አድርጌ ያበስለውና ሳቱን ጨምርበታለሁ ማለት ነው ውዶች። የተወሰነ ጨምራለሁ አሁን ሳልሳ ማለት ነው። ከዛም ባህራት ደግሞ እዚህ ጋር ከሙን አለኝ፣ ፍልፍል አስወጥ ከሙን ፍልፍል አስወጥና ያላችሁ እንትን ነው የምትጨምሩት ማለት ነው። ይሄ ከሙን ነው። ቢስሚላ። ይሄ ደግሞ ፍልፍል አስወጥ እንደ በርበሬ። ይሄ ደግሞ ኩዝበራ መጥፎን ይባላል። አደረኩ ጨማመር። ከዛ እዚህ ጋር ደግሞ ሰብአ ባህራት የሚባል አለ፣ እሱን እጨምራለሁ። ሰብአ ባህራት እጨምራለሁ። የኢንዶኔሲያ ምልህ ጅኒሞ የሚባለው ደግሞ እጨምረዋለሁ። ያው ቶሎ ስላደረኩባችሁ ይቅርታ። የኢንዶኔሲያ ምልህ አደረኩ። በመቀጠል ትንሽ ውሃ ጠብ አደርጋለሁ ማለት ነው። እና ይሄን ባህራት ደግሞ አላደረኩትም። ማዕጁን ካላችሁ ማዕጅን መረጋተል ማዕጅን ጨምሩ ማለት ነው። በነገራችን ላይ ይሄንን በትንሹ ጨምርበታለሁ። እዛም በቃ ትንሽ ውሃ አድርጌ ከድነዋለሁ ማለት ነው። ሶሱ እንዲበስልልኝ እዚህ ጋ ነሻ አለኝ። ነሻ አረግበታለሁ። አንድ መላጋ ነሻ ማለት ነው። በውሃ በጠብጠውና አስገባዋለሁ። እንደምታዩት ውሃ አደርግና በጠብጠዋለሁ ማለት ነው። ነሻውን ይሄንን ኩሽናው ሲበስል አስገብቼ ለ20 ደቂቃ ያህል እሳቱ ጋር ይቆያል ማለት ነው። እናስገባለሁኝ። ያው እንግዲህ ኩሽናው እንዴት ሆኗል? ያው ስጋ እንትን ዶሮ የጨመርኩበት ጣዕም እንዲያመጣ ነው እንጂ አይጨመርበትም ማለት ነው ወዶች። እንደዚህ ካደረኩኝ በኋላ በስተመጨረሻ እንትን ነሻ እንጨምራለሁ ማለት ነው። ያዘጋጀሁት ነሻ ኩሽናው እንደዚህ ከበሰለ በኋላ ነሻ እንጨምርበታለን። ከዛ ይሄንን ሽዝበራ የሚባለው አስገባለሁ ማለት ነው። ሽዝበራው ገብቷል። ከዛ እንደዚህ ከሆነ በኋላ ውሃ ጨምሬ ለ20 ደቂቃ ያህል እተወዋለሁ ማለት ነው። ቀላል ነው እላችኋለሁ። ያው ውዶችዬ እንግዲህ ሾርባዬ እንደዚህ ሆኗል። ለ20 ደቂቃ ያህል እተወዋለሁ። ኩሉ ማሻአላ ተባረከ ረህማን። በዚህ መልኩ በቃ ለ20 ደቂቃ ከድን ያስቀምጠዋለሁኝ። እዛ በቃ ደረሰ ማለት ነው ይሄን ይመስላል ሾርባ ኩዝበራ ይባላል ማለት ነው። አረቦች በጣም ነው የሚወዱት። እና ወዶች የቪዲዮ ላይክ ሼር አድርጉልኝ። ከ20 ደቂቃ በኋላ እንግዲህ በቃ 20 ደቂቃ ነው፣ ሌላ የለውም። ይሄ እንትን ነው፣ አጂና ነው፣ ሊጥ ነው። ውስጡ ለሐም መፍሮም ነው ያለው ማለት ነው። ሌላ ነገር የለውም እላችኋለሁ። እና ቪዲዮ ላይክ ሼር እያደረጋችሁ እንጠነካከር። ሁላችንም ቢሆን ያው ከተጋገዝን ትልቅ ደረጃ እንደርሳለን እላችኋለሁ። ጨውን ብቻ ቀምሰዋለሁ፣ ሌላ የለውም። ጨው ደግሞ አታብዙ፣ ምክንያቱም ይሄ ውስጥ ያለው ጨው ስለሚኖረው ስጋው ውስጥ ያለው ይሄ ስጋ ነው።
ውስጥ ይኖረዋልና ጨው አታድርጉ ብዙ መጀመሪያ ሳታውት ማለት ነው። እና ይሄን ይመስላል ሾርባ ሱዝበራ ይባላል። 20 ደቂቃ ነው። በቃ ባይ ባይ።